ሰላም ጤና ይስጥልኝ። በዛሬው ቪዲዮ የቢ380 ምርት የሆኑትን በሲም ካርድ የሚሰሩ ለቤት ውስጥ ልንጠቀማቸው የምንችላቸውን የደህንነት ካሜሮች ፊቸሮች አስረዳችኋለሁ። ሁለቱም ካሜሮች በብዙ ነገራቸው ተመሳሳይ ናቸው። ልዩነቱ የሚመጣው እዚህ ጋር የምታዩቸው ሁለቱ ካሜሮች ይህኛው በባትሪ የሚሰራ መሆኑ፣ ይህኛው ደግሞ ሁለት ካሜራ በአንድ የያዘ ግን ባትሪ የሌለው ካሜራ በመሆኑ ብቻ ነው። ወደ ካሜሮቹ ፊቸር በጥልቀት ከመግባቴ በፊት እነዚህን ካሜሮች ለመጠቀም የሚያስፈልጓችሁ ሁለት ነገሮች ልንገራችሁ። የመጀመሪያው እነዚህ ካሜሮች እንደነገርኳችሁ በሲም ካርድ ነው የሚሰሩት። በሲም ካርድ ስላችሁ ካሜሮቹ ሲም ካርድ ይገባልኝ። ሲም ካርድ ከገባ በኋላ ደግሞ በስልካችሁ ፓኬጅ ወደ ሲም ካርዱ መሙላት ይጠበቅባቸዋል። ኢንተርኔት ከሲም ካርዱ ያገኛሉ ማለት ነው። ሁለተኛ የሚያስፈልጋችሁ ነገር ደግሞ እነዚህን ካሜሮች ለመጠቀም የኤሌክትሪክ አገልግሎት ያስፈልጋቸዋል። ምንም እንኳ ይህኛው ካሜራ ለ3 ቀን በትንሹ የሚቆይ ባትሪ ቢኖረውም ግን የኤሌክትሪክ ኃይል ያስፈልጋቸዋል። በሶኬት ነው የሚሰሩት። እነዚህ ሁለት ነገሮች በቅድሚያ ያስፈልጓቸዋል። ወደ መጀመሪያው ፊቸራቸው ስንመጣ ሁለቱም ካሜሮች ከላይ እንደምታዩት 360 ዲግሪ የሚሽከረከር ሌንስ አላቸውኝ። ከዛ በተጨማሪ ደግሞ ወደ ታችና ወደ ላይ 90 ዲግሪ ማለት የሚችል ተመሳሳይ ሌንስ አላቸው። ይህኛው ካሜራ ደግሞ እንዳልኳችሁ ሁለት ሌንስ በአንድ የያዘ ነው። ከላይ ደግሞ አንድ ተጨማሪ ሌንስ ወይም ደግሞ ካሜራ አለው። ይህ የማይንቀሳቀስ ፊክስድ ካሜራ ነው። አንድ ቦታ ላይ ከገጠማችሁት በኋላ ዝቅ አድርጋችሁም ሊሆን ይችላል የሆነ ቦታ በመደበኛነት ይቆጣጠርላችኋል። ፊክስድ ሌንስ ነው። ከዚህ በተጨማሪ ሁለቱም ካሜሮች በ1080 ወይም ደግሞ በፉል ኤችዲ መቅረጽ ይችላሉ። ይህም እስከ 4 ጊዜ ድረስ ዙም እያደረጋችሁ እንድታዩ ያስችላችኋል። ሌላው እነዚህ ካሜሮች ማይክሮፎን እና ስፒከር አላቸው። ያ ማለትም ከፈለጋችሁ ስልክ ላይ ነው ኮኔክት የሚደረጉት። በስልካችሁ እያወራችሁ ካሜሮቹ ድምፅ ማውጣት ይችላሉ። ከጀርባቸው ስፒከር አላቸውኝ። ከዚህ በተጨማሪ ደግሞ ካሜራው የሚቀርጽበት አካባቢ ላይ ያለውን እንቅስቃሴ ደግሞ ካሜራው ድምፅ እየቀዳ ወደ ስልካችሁ ያስተላልፍላችኋል ማለት ነው። እነዚህ ካሜሮች ቀጥታ እያንዳንዱ ነገር በስልካችሁ ማሳየት ይችላሉ። እንዲቀርጹ ወይም ደግሞ ያለፋችሁን ነገር ደግሞ መመልከት የምትፈልጉ ከሆነ ሁለት አይነት መንገድ አለው። የመጀመሪያው ቀጥታ ወደ ስልካችሁ ሪከርድ እያደረጉ እንዲያስቀምጡ ማድረግ ይቻላል። ይህም ማፈልጉ ከሆነ ደግሞ ኤክስተርናል ኤስዲ ካርድ ወይም ደግሞ ሚሞሪ ካርድ በመግዛት ካሜሮቹ ውስጥ በማስገባት ያለፋችሁን ነገር ወይም ደግሞ ያላያችሁትን ነገር ካሜሮቹ ራሳቸው እየቀረጹ ያስቀምጡና በስልካችሁ አፕሊኬሽን አላቸው። እዛ አፕሊኬሽን ውስጥ በመግባት ያለፈውን የ3 የ4 ቀን ያለፈውን ነገር ወደ ኋላ መልሳችሁ ማየት ትችላላችሁ። እነዚህ ካሜሮች ለቤት ውስጥ አገልግሎት ወይም ደግሞ ለኢንዶር ብቻ ነው መጠቀም የምትችሉት። ከዚህ ውጪ ከፍተኛ ፀሐይ፣ ዝናብ እንዲሁም አቧራ ያለበት ቦታ ላይ መገጠም የለባቸውም። በመጨረሻ ካሜሮቹ ከራሳቸው ጋር የሚመጣ 1 ሜትር ኬብል፣ ቻርጀር ቦክስ እንዲሁም ፔድስትል የተባለ ካሜሮቹን ለመስቀል የምንጠቀምበት መሳሪያ አብሯቸው ይገኛል። እነዚህን ካሜሮች ለመኖሪያ ቤት፣ ለሱቅ፣ ለፋርማሲ እንዲሁም ማንኛውም ፀሐይ፣ ዝናብ እንዲሁም አቧራ የማያገኝበት ቦታ ላይ መጠቀም ትችላላችሁ። ካሜሮቹን የምትፈልጉ ከስር ባለው ስልክ ይደውሉልን። ከ1 ዓመት ዋስትና ጋር ያላችሁበት መተን እንገጥምላችኋለን። መልካም ጊዜ።